ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች የመካከለኛው ምስራቅን ጉዳይ በተመለከተ ዛሬ ሌሊት የደረሱን አዳዲስ ሰበር መረጃዎችን በዝርዝር እናደርሳችኋለን። በየቀኑ አዳዲስ የውጭና የሀገር ውስጥ ዜናዎች እንዲደርሰው ከፈለጉ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። በዛሬው ዝግጅታችን በኢራን ከባድ ፍንዳታዎች ተሰምተው የአሜሪካ ድሮን ተመቶ ወድቋል። ትራምፕ ዘለንስኪንና ኔታንያሁን በዋይት ሃውስ ተቀብለው በኢራን በዩክሬን ጦርነቶች ላይ ይመክራሉ። ኔታንያሁ የኢራን መጨረሻ ይወሰናል ሲሉ ከመብረራቸው በፊት አስጠንቅቀዋል። ትራምፕ ለአክሲዮስ በሰጡት ቃለ ምልልስ ወደ ሙሉ ወታደራዊ ኦፕሬሽን ሊገቡ እንደሚችሉም ዝተዋል። ሳውዲ አረቢያም ከአሜሪካ ጋር በተፈራረመችው ስምምነት ቀጣዩዋ የኒውክሌር ሀያል ሀገር ልትሆን እንደምትችል ትንታኔዎች ይጠቁማሉ። እንዲሁም የሆርሙዝ ወሽመጥና ቀይ ባህር በከፍተኛ ወታደራዊ ውጥረት ውስጥ ገብቷል። ዝርዝሩን አብረን እንከታተል። በመጀመሪያ በኢራቅ ከባድ ፍንዳታዎች የአሜሪካን ድሮን ተመቶ ወደቀ። ባለፉት 2 ቀናት በሰላም ይታዩ የነበሩት የመካከለኛው ምስራቅ ሀገራት ዛሬ ሌሊት ድንገተኛ ውጥረት ውስጥ ገብተዋል። በሰሜናዊ ኢራቅ በሚገኘው የኤርቢል ከተማና በአሜሪካ ቆንጽላ ጽሕፈት ቤት አቅራቢያ ከባድ ፍንዳታዎች ሲሰሙ አድረዋል። ይህንን የዘገበው የኢራኑ ፋርስ ዜና ወኪል ነው። በምዕራባዊ ኢራቅ አምባር ግዛት ደግሞ አንዲት የአሜሪካ ሰው አልባ አውሮፕላን በአየር ክልል ውስጥ ተመታ መውደቋን የኢራን መንግስታዊ ብሮድካስቲንግ IRIB ዘግቧል። ድሮኑ ተመቶ ሲወድቅ እና በጢስ ተውጦ አንድ መንደር አቅራቢያ ሲነድ የሚያሳይ ምስልም ተሰራጭቷል። በመቀጠል የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2 ወሳኝ እንግዶችን ተቀብለዋል። የዩክሬኑ መሪ ቭላዲሚር ዘለንስኪን እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን። ከኔታንያሁ ጋር የሚደረገው ውይይት በኢራን ላይ ስለሚካሄደው ጦርነት፣ ከሊባኖስ ጋር ስላሉ ድርድሮች እና አብርሃም አኮርድስ ስምምነትን ስለማስፋፋት እንደሚያተኩር ይጠበቃል። ትራምፕ በኢራን ጉዳይ ከኔታንያሁ ጋር ሙሉ ስምምነት ላይ ገና እንዳልደረሱ ቢያምኑም ሁለቱ መሪዎች የተቀራረበ አቋም እንዳላቸው ገልጸዋል። ዛሬ የሚደረገው ስብሰባ በኢራን ላይ የተቀናጀ የአየር ድብደባ ስለመክፈት ውሳኔ ሊስተላለፍ ይችላል ተብሎ ይጠበቃል። ከዘለንስኪ ጋር በሚደረገው ስብሰባ ደግሞ በሩሲያና በዩክሬን መካከል ስላለው የሰላም ሂደት ይመክራሉ። የዋይት ሃውስ ባለስልጣናት ለሲኤንኤን እንደገለጹት ጦርነቱን ለማስቆም ትክክለኛው ጊዜ አሁን ነው ሲሉ ትራምፕ ወስነዋል። ሁለቱ መሪዎች ዛሬ በዋሽንግተን በሚካሄደው የሴናተር ሊንድስ ግራም የቀብር ስነስርዓት ላይም አብረው ይገኛሉ። እንዲሁም ኔታንያሁ ወደ ዋሽንግተን ከመብረራቸው በፊት በቤን ጉሪዮን አውሮፕላን ማረፊያ በሰጡት መግለጫ ኢራን በዛሬው ውይይት ዋነኛ አጀንዳ መሆኗን አረጋግጠዋል። ስለ ኢራን ልንነጋገር ነው የምንሄደው፣ የኢራን መጨረሻ ዛሬ ይወሰናል ብለዋል። ትልቅ ዕድልና ትልቅ ኃላፊነት እንዳለባቸው በአንድ በኩል በቆራጥነት በሌላ በኩል ደግሞ በጥበብ መንቀሳቀስ እንደሚገባ ገልጸዋል። ግባቸው ደህንነትን ማስጠበቅና በአካባቢው ሰላምን ማስፋት እንደሆነ አክለዋል። ተንታኞች እንደሚሉት ኔታንያሁ ትራምፕን ወደ ሙሉ ጦርነት እንዲገቡ ሊያግባቧቸው እንደሚሞክሩ ይጠበቃል። ትራምፕ ዛሬ ሌሊት ለአክሲዮስ ዜና ወኪል በሰጡት ቃለ ምልልስ አስደንጋጭ መግለጫ ሰጥተዋል። በኢራን ላይ ወደ ሙሉ ወታደራዊ ዘመቻ ሊገቡ እንደሚችሉም ተናግረዋል። አሁን ካለው ድርድር ውጤት ካልተገኘ ከባድ ወታደራዊ እርምጃ በቀጣዮቹ ቀናት ሊከተል እንደሚችል አሳስበዋል። ድርድሩ የሚያተኩረው በሆርሙዝ ወሽመጥ ተኩስ መክፈትና በአዲስ የኒውክሌር ስምምነት ላይ ነው። ድርድሩ በዋናነት በኢራንና በኦማን መካከል ሲካሄድ ኳታር፣ ፓኪስታን፣ ግብጽ እና የትራምፕ ልዩ መልእክተኞች ስቲቭ ዊትኮፍ እና ጃሬድ ኩሽነር በንቃት እየተሳተፉ ነው። ኢራን ድርድር እየተካሄደ አይደለም ብላ ብትክድም ትራምፕ ግን ጥልቅ ድርድር ላይ መሆናቸውን አረጋግጠዋል። ተኩስ አትክፈቱ ብለው ለምነውኛል ሲሉ ትራምፕ ስለ አሸማጋይ ሀገራት ተናግረዋል። ጥቃት ከቆመ ወዲህ የነዳጅ ዋጋ መቀነሱንና የአክሲዮን ገበያ ማደጉንም ጠቅሰዋል። ምንጮች እንደሚሉት ግን እውነተኛ ድርድር እየተካሄደ አይደለም። ኢራን ያቀረበችው ብቸኛ ቅድመ ሁኔታ የሆርሙዝ ወሽመጥ ከዚህ በኋላ በእሷ ቁጥጥር ስር እንዲሆን ብቻ ነው። በመቀጠል የሩሲያው አርቲ ዜና ወኪል ባወጣው ትንታኔ ሳውዲ አረቢያ ዓለምን የምታስደንቅ ቀጣይ የኒውክሌር ታጣቂ ሀገር ልትሆን እንደምትችል አትቷል። አሜሪካ ሳውዲ አረቢያ ኒውክሌር ኃይልን
ለሰላማዊ አገልግሎት እንድትጠቀም የፈቀደ ስምምነት ከሳምንታት በፊት ተፈራርማለች። የአሜሪካ የኢነርጂ ሚኒስቴር ክሪስ ራይት እና የሳውዲ ሚኒስተር ልዑል አብዱልአዚዝ ቢን ሳልማን የፈረሙት ይህ አርቲክል 123 ስምምነት የተላለፉ ቴክኖሎጂዎች ለሰላማዊ ተግባር ብቻ መዋላቸውን የሚያረጋግጥ የደህንነት ስምምነት አካቷል። ስምምነቱ ግን ሙሉ ለሙሉ ስራ ላይ ከመዋሉ በፊት በኮንግረስ ጥብቅ ምርመራ ማለፍ ይኖርበታል። የሳውዲ አልጋ ወራሽ መሐመድ ቢን ሳልማን ከዚህ ቀደም ለሲቢኤስ ፕሮግራም 60 ሚኒትስ በሰጡት ቃለ ምልልስ ሳውዲ አረቢያ የኒውክሌር ጦር መሳሪያ የመታጠቅ ፍላጎት የለንም፣ ነገር ግን ኢራን ብታደርገው እኛም በአጭር ጊዜ ውስጥ እንከተላለን ብለው አርቲ እንደሚለው ይህ አቋም ሳውዲ አረቢያ የኒውክሌር ውሳኔዋን ከኢራን እርምጃ ጋር በቀጥታ እንደምታያይዘው ያሳያል። እስራኤልም ይህንን እድገት በስጋት እንደምትከታተል ገልጻለች። በመጨረሻም ኢራን የሆርሙዝ ወሽመጥ አሁንም በሙሉ ቁጥጥር ስር እንደሆነ ደግማ አውጃለች። አሜሪካ ጥቃት እስካላቆመች ድረስ ብቻ ጥቃቷን እንደማታቆም ገልጻ ከዚህ በኋላ በወሽመጡ ላይ የሚያዝ ሌላ ሀገር የለም ስትል አስታውቃለች። በተመሳሳይ የየመኑ ሁቲዎች በቀይ ባህር ዳርቻ በሚገኙ የሳውዲ አረቢያ የነዳጅ መሰረተ ልማቶች ላይ ጥቃት ከፈጸሙ በኋላ በባብኤል መንደብ ወሽመጥ የሚደረግ የመርከብ ጉዞ በከፍተኛ ሁኔታ ቀንሷል። የኬፕለር የመረጃ ምንጭ እንደዘገበው በወሽመጡ የሚያልፉ መርከቦች ቁጥር ከ10 በታች ወርዷል። ከነዚህም መካከል 7ቱ ነዳጅ ጫኝ ሲሆኑ 3ቱ ብቻ ወደ ቀይ ባህር ገብተዋል። ማዕቀብ ጥሰዋል የተባሉ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦችም ከሁቲዎች መመታታቸው ይታወሳል። ክቡራን አድማጮች ለሰዓቱ ያደመጣችኋቸው መረጃዎች እነዚህ ናቸው። ከሰዓታት በኋላ በሌላ ዜና እንገናኝ። በያላችሁበት ቸር ያቆየን።